እሺ ጥያቄ አለ ወንድሞች? ጥያቄ ነበረኝ። አይ አፍጥና። እሺ ምን መሰለ ምን እንደሚመስል ወላሂ አላውቅም እስካልሰማሁ ድረስ። ልጠይቅ እኮ ነው። እሺ ጠይቅሽ። ምን ክርስቲያን ነኝ ነው አሁን። ኦኬ ይቅርታ ለጨዋታ ነው። እሺ ለጨዋታ ነው። ምን አለ አሁን በእኛ ሃይማኖት ቀኝህን ሲመታ ግራህን አሳያል። አሁን በዚህ ሰሞን ከአንተ ጋር ባለው ነገር ከእስልምና ጋር ባለው ነገር እና አሁን ብዙውን ጊዜ ሰሞኑን እያየ ያለሁት እፎይ ይገደል ምን ይበል ምለውን እያየሁ ነው። እስልምና ይሄን ይፈቅዳል ወይ? አይገደልም። አብሽሩ በራሳቸው ላይ እነዚህ ሰዎች ራሳቸው የእሱ መገደል ችግር የለውም እኮ ሌላውም ሰው እኔም ልሞት እችላለሁ እኮ ግን እስልምና ይፈቅዳል ወይ ነው የሰውን መሞት። አሁን ክርስትናን ካየህ ቀኝን ሲመታ አንዴ እንደሱ አይደለም እኮ እንደሱ አይደለም። ከፈለክ አነጻጽርልሃለሁ ወደሱ ሳንሄድ በፊት ይሄን እያደረጉ ያሉት በእናንተ ላይ አጀንዳ እየፈጠሩባቸው። እባካችሁ ይግባችሁ ክርስቲያኖች፣ የምሬን ነው ወላሂ። ሙስሊም ስለሆንኩ አይደለም። ታያላችሁ እዚህ ክርስቲያን ልጆች እየመጡ እውነትን እየተረዱ እያወቁ እየሰለሙ ሲያዩ ጊዜ ዝም ማለት አላስቻላቸውም። የሆነ አጀንዳ ፈጥረው ክርስቲያኑን ሕዝብ ከእርሳቸው ዘንድ ለመሰብሰብ ያደረጉት ሴራ ነው፣ ሌላ ምንም አይደለም። የምሬን ነው የምላችሁ። ገብታችኋል አይደለም? ላትቀበሉ ትችላላችሁ። ይሄ ግን እውነታ ነው። እኔ የምነግራችሁ ወላሂ ላዚም ይሄ እውነታ ነው፣ ሌላ ነገር የለው። ይሄ በዚህ ሊያስቆሙኝ ፈልገው ከሆነ በዚህ አጀንዳ ምናምን ብለው እኔንም አያስቆሙኝም። ክርስቲያኖችንም ልጆች እውነትን እንዳይረዱ ሊዘጓቸው አይችሉም። ይህ ትውልድ አልሐምዱሊላህ አይምሮ ያለው ትውልድ ነው። አገናዝቦ ሰምቶ እውነትን ተረድቶ ወደ እውነት የሚመጣ ህዝብ ነው። ገብታችኋል አይደለ? እና ለማንኛውም ይሄ ሰው አይገደልም። ወላሂ ምንም ጫፉ እንደማይነካም ያውቃል። እኔ ምዬ ነው የምነግራችሁ፣ ጫፉ አይገደልም። ይህን አውቀው አጀንዳ ሊፈጥሩባቸው ነው። ግደሏቸው ይላሉ ወይ? ላ እንደዚህ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ብዙ ሰው ሰድቧቸው ነበር ከሃዲያኖች በጊዜያቸው። ነገር ግን እነዚህን ሰዎች ነቢያችን ሰለላሁ ዐለይሂ ወሰለም አላሁመ ግፊር ለሁም ፈኢነሁም ላ ያዕለሙን ብለዋቸዋል። መስደብ ብቻ ይመስልሃል? ይኸው እንደዚህ ሹጀ ነቢ ሰለላሁ ዐለይሂ ወሰለም ወኩሱረት ሩባዕየቱሁ ፊ ገዝወት ኡሑድ ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም አላሁመ ግፊር ሊቀውሚ ፈኢነሁም ላ ያዕለሙን። የኡሁድ ጦርነት ጊዜ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ከሃዲያኖች ፈነከቷቸው፣ ደም ለበሱ እንዳለ ፊታቸውን፣ ጥርሳቸው ተሰበረ ሁሉ ገብተዋል አይደል? በዚያን ጊዜ ወካነ የምሰሕ ደምን እንደዚህ እየጠረጉ ምን ይሉ ነበር? አላሁመ ግፊር ለሁም ፈኢነሁም ላ ያዕለሙን ይሏቸው ነበር። እነዚህን ከሃዲያን ያደሟቸውን ያቆሰሏቸውን ስድብ ብቻ አይደለም እያልኩኝ ነው፣ ጥቃት አድርሰውባቸው አቁስሏቸው ሂደው አምላክ ያላህ ሆይ ለህዝቦቼ ይቅር በልላቸው ስለማያውቁ ነው እና ይሄን ያደረጉት ይሉ ነበር። ልክ እንዲሁ ጠረጉና ምን አሉ ባያቸው ጊዜ እና አቁስሏቸው አድብተዋቸው ሲሄዱ ከይፈ ዩፍሊሑ ቀውሙን ሸጁ ነቢየሁም ብለው አዘኑላቸው። ህዝቦቼ መቼ ነው ታዲያ የሚድኑት ነቢያቸውን እያቆሰሉ ብለው ተናገሩ። አያችሁ፣ የእርሳቸውን መቁሰል በቀጣይ ላይ ነው የተናገሩት። መቁሰላቸውን አሳስቧቸውም አይደለም። መቼ ነው ህዝቦች የሚድኑት ታዲያ? በአምላክ በኩል የመጣውን ለነቢያት የመጣውን ህግና ስርዓት ሰው ሲከተል ነው የሚድነው። እና ይህን መልእክት ርቀው አንከተል ብለው ነቢያቸውን ጭራሽ እስከ መዋጋት ከደረሱ እስከ ማቁሰል ከደረሱ መቼ ነው ህዝቦች የሚድኑት? ከይፈ ዩፍሊሑ ቀውሙን መቼ ነው ህዝቦች የሚድኑት? ስለ እርሳቸው መዳን ያስባሉ። እዛ እያቆሰላቸው እያደሟቸው ጸሎት ያደርጉላቸዋል። አምላክ ያላህ ሆይ ስለማያውቁ ነው እና ይህን ያደረጉት ይቅር በላቸው ብለው ዱዓ አድርገውላቸዋል። እና ምንም አይደረግም። አውቀው በእናንተ ላይ አጀንዳ ለመፍጠር ነው። እስላም እንደዚህ አድርጓቸው አይልም። ቢያንስ እንደው በዛ ከተባለ የሚደረገው ነገር ምንድን ነው? ይህ ልጅ የሚጠቀማቸውን ቃላቶችና ምናምን እንደዚህ ተይዞ እነዚህን አትጠቀም ነው በቃ አለቀ። ሌላ ነገር አይደለም ከዚህ አይነቱ እንጂ ንጽጽር መስራት አዲስ አይደለም። ብዙ ክርስቲያን በፊትም አሁን የሚሰሩ ነበር። ይሄ ግን የወያላ ቃል ይሄ ዱርዬ ቃላቶችን እንዲህ አድርገህ እንዲሁን እንትን ምናምን እነዚህን ታው ነው የሚሉት አለቀ። ሌላ ነገር የለውም። ይህን አጀንዳ አውቀው ያስፉባችሁ። ልክ የሆነ ማይም የሆነ ሰው ዝም ብሎ መቶ ቪዲዮ ስለሰራ
ያንን ይዙና ያውና ሙስሊሞች ዛሬ እንዲህ ብለዋል፣ ሊገሉን ነው፣ አራጅ ናቸው፣ ገዳይ ናቸው። እንዲህ አይነት ፊልም መስራት ነው የፈለጉት። ይህን የሚሰሩት ለእኛ አይደለም ለእናንተ ነው። ወላሂ ላዚም በእናንተ ላይ የተጫወቱባቸው ነው። ይሄ ነው። ሌላ ጥያቄ ያለው ሰው ካለ ይጠይቅ። ኤርሚያስ ጥያቄ ካለ ቀጥል። አሁን ከሌለ ደግሞ ወደ ቀጣዮች እንሄድ። ሌሎች ልጆች እናስተናግዳቸው። እሱ አመሰግናለሁ ስለመለስክልኝ። አሁን ብዙውን ጊዜ የምናየው አሁን ይገደል ምን ይበል የሚለውን ነው የምናየው ብዙ ጊዜ እና በጣም ነው ናቸው። ይሄ ይገደል ምናምን የምትሉ ሰዎች አትወክሉንም። ማንንም ሰው ቢሆን ይገደል ምናምን የምትሉ ሰዎች አይወክሉንም። አይገደልም። እንደዚህ አስተማሪዎቻቸው ያውና ሙስሊሞች ገዳይ ናቸው እያላችሁ ለተማሪዎቻችሁ ሽብርን አትልቀቁባቸው። ያውና እየመጡ ይገደል ትላላችሁ እያሉ ነው። የእነዚህን አስተማሪዎች ቃል እየሰሙ ነው። ይሄ ማንም ማይነቱ የተናገረውን ነገር ይዛችሁ አከሌ ይገደል አከሌ እንፍለጠው እንቁረጠው ይሄ ስህተት ነው። ይሄን አሁን ሀሳብን በሀሳብ መመላለሱ በጣም ደስ የሚል ነገር ነው። ሲጀመር አሁን እንዲህ አይነት የሆነ ኃይለ ቃል ነገር ሲሆን ወደ ማይቆም ነገር ነው ሰውም የሄደው እና ሀሳብን በሀሳብ መሟገት ስላገኘው ደስ ብሎኛል። ሀሱ እና በቃ አመሰግናለሁ። እሺ